እንዴት እንደዚህ ይደረጋል? አንድ ሰው ተዘጋጂ እንወጣለን ተብላችሁ ያልሆነ ነገር ገጥሟችሁ ታውቃላችሁ? እንግዲህ እኔን የገጠመኝ ይሄ ነው። ሰላም፣ እንዴት ናችሁ? ፍቅር ነኝ። ቪዲዮውን እስከ መጨረሻ ተከታተሉትና የደረሰብኝን ነገር ታውቃላችሁ። በጠዋቱ ተነሳው ፊቴን ምናምን ታጥቤ ፀጉሬን እየተሰራው ነው እዚህ ጋር። ትናንትና ማታ ሴትዬ ቤት አልነበረችም እና ውጪ ወጣ እኔ ክላሴን የተኛሁት። ሌላ ጊዜ ከልጁ ክላስ ነበር ስለምተኛ ዛሬ ክላስ ተኛው። ከዛ በኋላ ጠዋት ተደወለልኝ። ጠዋት እንደተነሳሽ ልጁን አስተካክዩ፣ ከዛ አንቺም ደግሞ ተዘጋጂ ምናምን ተባልኩ። ተዘጋጀው፣ ራሴን አስተካከልኩ፣ ፀጉሬ ምናምን ተሰርቼ ምናምን እዚህ ጋር ነው ፀጉሬን እንደምታዩት ፀጉሬን እየተሰራው ነው ምናምን 4 ቦታ ሹሩባ። እንደኔ ባይዘዌ ፀጉራችሁ የሚያምር ከሆነ ወፍራም ከሆነ ለምሳሌ የኔ ፀጉር በጣም ወፍራም ነው ከሚገርማችሁ። ፀጉራችሁ ወፍራም ከሆነ 4 ቦታ 5 ቦታ 6 ቦታ በጣም ያምራል ነው። እኔ አብዛኛውን ጊዜ የምሰራው 4 ቦታ ነው። 4 ቦታ ሲሰራ ደግሞ ዋው በጣም ነው የሚያምርብኝ፣ በጣም ነው የምወደው። እናንተስ እስኪ የፀጉራችሁ ምን አይነት ነው ማለት? አሁን ለምሳሌ ብዙ አይነት ፀጉር አለ አይደለ? ስስ አለ፣ ወፍራም አለ፣ በጣም ወፍራም፣ መካከለኛ፣ ብዙ አይነት ፀጉር አለ እና አሁን ለምሳሌ የኔ ወፍራም ነው። አንዱ ፀጉር በጣም ወፍራም ነው የኔ ማለት ነው። እዚህ ጋር እንደምታዩት ብዛት አለው። የፀጉሬን ጥቁረት በጣም ወዳለው። በጣም ደስ ከምወደው ነገር ቢኖር ፀጉሬ ርዝመቱ ሳይሆን እጥረቱም ሳይሆን በቃ የሆነ ይሁን ብቻ ውፍረቱን በጣም ወዷለሁ። እንደምንም ባረገው በጣም ስለሚያምር ማለት ነው። እና እዚህ ጋር በደንብ እያካፈልኩ ነው። ያው እንደምታዩኝ እጄን ደከመኝ። ከጥቂት ደቂቃ በኋላ ይኸው በአንድ ጎን ሰርቼ ተመለስኩኝ ማለት ነው። አሁን ደግሞ ወደ ሌላኛው በኩል እንሄዳለን። ይኸው ተከታተሉት። ባይዘዌ በጣም ነው የምወደው ፀጉሬን ራሴ ላይ መስራት። ሰው ብዙም ከሰራኝ ራሴን ስለሚያመኝ ማለት ነው። እና ይሄ ሁላችሁ የሹሩባ አሰራር በቀላሉ ማለት ነው። ቢያንስ ትንሽ ደቂቃ 10 ወይ 15 ደቂቃ ቢወስድባችሁ ነው፣ ረጅም ጊዜ አይወስድባችሁም። እንደዚህ አንዳንድ ጊዜ ተሰሩ ላለኝ እኔ ፀጉሬን እንትን አርጌው ነው ፓለስትራ ሰርቼው ነው ራሴ ቤት ውስጥ ስለምሰራ። እዛን እዚህ ጋር ያው እንደምታዩኝ እየተሰራው ነው ፀጉሬ ምናምን። ወፍራም ነው ያው እንደምታዩት። ወፍራሙ ሲሆን ደግሞ በጣም ያምራል። ግንባሬ ደግሞ ገጠም ያለ ነው ፀጉሬ እንደምታዩት። በጣም ነው የሚያምረው። በጣም ነው የምወደው ፀጉሬ። እዚህ ጋር ያው እያለቀልኝ ነው። ሆኖም ሳለ ግን ያው ፀጉራችን እንዲህ እያልን እየተሰራን ነው። ይሄው አሁን እያለቀ ነው ፀጉራችን። ከዛ ፀጉራችንን ከጨረሰን በኋላ ወዴት ነው የምንሄደው? እስኪ ወዴት እንደምንሄድ እናያለን ማለት ነው። ምክንያቱም ዛሬ ወጪው ስለሆነ ይመስለኛል። ወጪ ነን ያው ተስተካካይ ተዘጋጂ ስለተባልኩኝ ወጪ ነን ይመስለኛል። ያውና እዚህ ጋር ፀጉሬን ጨረስኩኝ። አላልቃሌን ጫፉ አያችሁ? ይሄ ስለተለሰለሰ በፓለስትራ ስለሰራሁት ለሰለሰ ፀጉሬ ማለት ነው። ሌላ ጊዜ እኮ ቆርፈዳ ነበር የሚሆነው። እዚህ ጋር ፊቴን ታጥቤ ምናምን ሰንስክሪን ተቀባውኝ። ሰንስክሪን የተቀባው ነበረ። ባይ ዘ ዌይ ይሄ ሰንስክሪን በጣም አሪፍ ሰንስክሪን ነው፣ ወፍራም ነው። እኔ የምጠቀመው ሁሌ ይሄንን ነው። ብዙም ፀሐይ ላይ አልወጣም። በእርግጥ ግን እኔ የምጠቀመው በጣም አሪፍ ነው። ፊት ያለሰልሳል አንደኛ ነገር፣ ሁለተኛ ደግሞ ማታ ቫዝሊን ተቀብታችሁ ከተኝታችሁ ከዛ ስትነሱ ከታጠባችሁ በኋላ ይሄንን ተቀቡ፣ ወይ ደግሞ ኮኮ ዋተር። እኔ ከሁለት አንዱ ነው የምጠቀመው፣ ግን አብዛኛውን የምጠቀመው ሰንስክሪን ነው ማለት ነው። ያው እዚህ ጋር በደንብ አዋሃድኩኝ ፊቴ፣ ምክንያቱም ሰንስክሪኑ ትንሽ ወፈር ስለሚል ማለት ነው። ፊታችሁን በደንብ ተቀቡ። ያው ቅንድቤ የለኝም፣ ቅንድቤ ያው እዚህ ጋር እያሰማመርኳት ነው። እዛ እዚህ ጋር አንገቴንም አባበስኩኝ፣ ምክንያቱም ያው ከታጠባችሁ በኋላ አንገታችሁን
አንገታችሁን ብትቀቡ አሪፍ ነው፣ የተመረጠ ነው ብዬ ስለማስብ ማለት ነው። ያው እንደምታዩት እዚህ ጋር ጸጉሬ አያምርም አላምርም? እስቲ እዩኝ እስቲ፣ ግንባሬ ግጥም ያለ ነው። ዋው እኔ በበኩሌ ወድጄዋለሁ። እንግዲህ እናንተ ካልወደዳችሁት አላውቅም። እዚህ ጋር ቦረሽ አረኩት፣ የተሰባበረ ጸጉር ወደ እንትን ስለሚል ጎበዝ እኮ ነኝ ያላችሁ። እንግዲህ ይሄውና እዚህ ጋር ጨረስኩኝ ማለት ነው። አሁን ደግሞ ልብሳችንን ምናምን እንቀይራለን። ይሄው ልብሴን ቀይሬ ተመልሼ መጣውና ልብሴን ቀየርኩ፣ ተመልሼ መጣው። ምን እየሰራው ይመስላችኋል? እዚህ ጋር ገምቱ እስኪ። ፈንድሻ እያፈነዳው ነው። ከዛ ፈንድሻዬ ደረሰ ምናምን ፈንድሻዬን ይዤ ፍሩት ይዤ ወደ ክላሴ ግብት። ዛሬ በጣም ደስ ብሎኛል። ምክንያቱም አትሄጂም ዛሬ እረፍት አድርጊ፣ ግን እኮ ስራ አለብኝ፣ ግን ለተወሰነ ደቂቃ እረፍት አድርጊ ቁጭ በይ ተዋልኩኝ። አልኩኝ በቃ ይሄውና አሁን እዚህ ጋር ፈንድሻዬን ብልት እያረኩ ነው። ተናድጃለሁ። እንግዲህ ያው በጠዋቱ ስለተነሳው ከእንቅልፍ ያው ተናድጃለሁ ነው። እዚህ ጋር ብልት እያረኩ ነው። ርቦኛል። በዛ ላይ ፈንድሻዬን በልቼ ይሄው ስጋው መጣ ትላላችሁ። በስማም ስጋ በቃ ስጋ ያስነቃል። የወይን ጠጅ ነው የሚባለው፣ ግሪፕስ ስጋ ያስነቃል። በስማም ጠገብኩኝ። እዚህ ጋር እንደምታዩኝ ጀነን ነብዬ ምናምን ማለት ነው። እየቀላቀልኩ ነው። ባይዘው ሸክላ ጥብስና ጥሬ ስጋ ነው እየበላ ያለሁት። ምክንያቱም ፈንድሻ ጥሬ ጥብስ፣ ሸክላ ጥብስ ነው። ግሪፕስ ደግሞ ያው ጥሬ ስጋ ነው። ያው እንደምታዩት አመሳስዬ እንትን ብዬ ነው የበላሁት።